ጦርነት ይሉት ክፋት አይታጣውቅም። በጥብጥና ተካራን ከሰማች ዘመናት አስቆጠረች። ዓለም በማያልቅ ጦርነት ሲናጥ ራሷን አስከብራ ጽድት ብላ መኖር ልማዷ ነው። የስደተኞች እናት ይሏታል። የማይመኛት የማያውቃት የለም። ደግሞ የናጠጠች ሀብታም ናት፣ አንድም የማይጉላት። ከትንሹ ውሃ እስከ ነዳጅ፣ ወርቅ በሉት ዳይመንድ፣ ለወደፊት 10 ትውልዶቿ የሚተርፍ ሀብት አምቃ ይዛለች። የዜጎቿን ደግነት በምን ይገለጻል? እዚህ መጥተን እስክናይ ድረስ በር ከፍቶ እንግዳም ማሳደር፣ ቤት ያፈራውን አቅርቦ መጋራት የእኛ ብቻ ነበር የሚመስለን። አባይን ያላየ ነው ነገሩ። በዚህ ዘመን ጥራቱን የጠበቀ ሕክምናና ትምህርት ዘር፣ ቀለም፣ ሃይማኖት ሳይለይ ለሁሉም ያውም በነፃ በስፋት መዳረስ አለበት የሚል ማን ይገኛል? እሷ ግን ለምረጡኝ ቅስቀሳ ሳይሆን ተመራ አድርገዋለች። የማይኖርባት የለም። ከዓለም ሀገራት ዜጋው እዚህ የሌለ አንድ ሀገር አይገኝም። ከ50 ሺህ በላይ የሚሆኑ ኢትዮጵያውያን ይኖሩባታል። በምታቀርበው የህይወት ጥራት፣ በምትሰጠው ነፃ ጥቅማ ጥቅም ዓለም ያንቺ ያርገኝ እያለ የሚጸልይላት ሀገር ናት። የሀገሪቱ ዜጋ ወይም ህጋዊ ቋሚ ነዋሪ ኖት። እንግዲያውስ እንኳን ደስ ያሉት ላያምኑን ይችላሉ። ነገር ግን ከዚህ ቀጥለን የምንዘረዝራቸው ቅንጦቶች ሁሉ የእርሶ ናቸው። ልብ ያድርጉ። እነዚህ በጊዜና ሁኔታዎች ልዩነት ይኖራቸው ይሆናል እንጂ በመረጃ የተደገፉ ሀገሪቱ በነፃ የምታቀርባቸው በረከቶች ናቸው። አሁንም ልብ ያድርጉ። ህጋዊ ቋሚ ነዋሪ ወይም ዜጋ መሆን የግድ አለቦት። በዚህች ሀገር ሕክምና ነፃ ነው። ማንኛውም ዜጋ ወይም ቋሚ ነዋሪ የታመመ ቀን ወደ ሆስፒታል ሲሄድ ገንዘብ አምጣ አይባልም። ማንኛውንም አይነት ቀዶ ጥገና፣ የድንገተኛ አደጋ እርዳታ፣ ሆስፒታል መተኛትና የላብራቶሪ ምርመራዎች ቢኖሩበት ድንቡሉ አይጠየቅም። ከሱ የሚጠበቀው የመንግስት የጤና መድን መታወቂያውን ይዞ መገኘት ነው። ያኔ ከቀላል እስከ ከባድ ሕክምናውን ያለ ክፍያ ዙሪቶን አቦት ልጆትን በስርዓቱ ማሳደግ አቃቶት እንበል። አይጨነቁ። ዋናው የእርሶና የልጆት ጤና ነው። መኖሪያዎትን እዚህ አድርገው እንጂ መንግስት ልጆትን ለማሳደግ ሆነ ወጪ ይበዛቦታልና መንግስት በየወሩ እስከ $680 ድጋፍ ያደርግሉታል። በየወሩ ከ78 ሺህ ብር በላይ አፈሱ ማለት ነው። ይህ ክፍያ እንደ ቤተሰቡ ገቢ ሊቀንስ ይችላል። ነገር ግን ዝቅተኛ ገቢ ላላቸው ሙሉ ይከፈላል። ልብ ያድርጉ። ልጆት ከኬጂ እስከ 12ኛ ክፍል በማንኛውም የመንግስት ትምህርት ቤት እስከ ተማረ ድረስ ሙሉ በሙሉ ነፃ ነው የሚሆነው። የዩኒቨርሲቲና ኮሌጅ ክፍያውም ቢሆን መንግስት ከፍተኛ ድጎማ ያደርጋል። ከሁሉም ይሄኛው ይገርማል። ህጉ እንዲህ ይላል። አንድ ሰው ከስራው ያለ ፍላጎቱ ቢቀነስ መንግስት ሰውየው ሌላ ስራ እስኪያገኝ